ሰላም ሰላም ጤና ይስጥልኝ። በመላው ዓለም ዳርቻ የምትገኙ ውድ ሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ፊፋ ነኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ ይሁኑ። እንዲሁም ሀገራችን ኢትዮጵያን ሰላም ያደርግልን፣ ልጆቿን በያሉበት ፈጣሪ ይጠብቃቸው። ከሀገር ወጣችሁ የምትኖሩ ለሀገራችሁ በሰላም ያብቃችሁ እና ዛሬ እህቶቼ እንዲሁም ለማንኛውም ሰው ይሆናል፣ ለወንድም ለሴትም ይሆናል የምትመለከቱት የብርቱካን ልጣጭ ነው ይዤላችሁ የመጣሁት። የብርቱካን ልጣጭ ስንቶቻችንን የምንጠቀምበት፣ ስንቶቻችንን እንደማይጠቅም ነገር ውስጥ ያለው ፍሬውን ተጠቅመን ልጣጩን የምንጥለው ስንቶቻችንን። በነገራችን ላይ ብርቱካን ብቻ አይደለም፣ ሙዝ ራሱ ተመግባችሁ ስንቶቻችሁ ናችሁ የምትጥሉት ማለት ነው። በጣም ጥቅም አለው ብርቱካን የጤና ባለሙያ እንደሚሉት ብርቱካን መመገብ ብዙ ጊዜ አዘውትረን ብርቱካን ስንመገብ ሰውነታችን በሽታ የመከላከል አቅሙ ከፍ ያለ ይሆናል። እንዲሁም ደግሞ ልጣጩ ውስጡ ካለው ንጥረ ነገር በላይ ቆዳው ላይ እንዳለም ስንቶች ታውቃላችሁ ማለት ነው። እና ብርቱካን በሻይ መልኩ መጠቀም ይቻላል። እንዲሁም ደግሞ ለፊታችንም ቆዳ ከላይ በክሬም መልኩ ሰርተን መጠቀም እንችላለን። ለምሳሌ ብርቱካን ልጠን ማድረቅ ካደረግነው በኋላ በጣም ድቅቅ አድርገን በመፍጨት እንደ ክሬም አድርገው ጋር አድርገን ፊታችንን ብንጠቀመው በጣም ጥርት ያለና ውብ ቆንጆ ቆዳ ያደርግልናል። በሁለተኛ ደረጃ በሻይ መልኩ አፍልተን መጠጣት እንችላለን። በሶስተኛ ደረጃ አድርገን ፈጭተን በምንበላቸው ምግቦች ላይ እንደ ቅመም አድርገን መጠቀም እንችላለን። በሶስተኛ ደረጃ ቤታችን ውስጥ መጥፎ ጠረን ያላቸውን ነገሮች የመቀየር ኃይል አለው። ለምሳሌ ልጠን በቤታችን ውስጥ በምናስቀምጠው ሰዓት ቆንጆ መዓዛ አለው። እናም ውስጡ ከምናገኘው ፍሬ ውስጥ እናገኘዋለን ብለን ከምናስበው በላይ ቆዳው ላይ በጣም ብዙ ጥቅም አለው። እናማ አሁን ትጥሉታላችሁ? አዎ እኔ አልጥልም። እንደምትመለከቱት እንደዚህ አድርጌ፣ ይሄ እርጥብ ነው ገና ነው አልደረቀም፣ አድርቄ ማሳያችሁ ይሆናል። ያው አሁን ላይ ተጠቀሙበት፣ በጣም አሪፍ ነው። ብርቱካን ልጣጭ በጣም ብዙ የሚጠቅም ነገሮች ለብዙ ነገር ይጠቅማል። ተጠቀሙበት፣ አትጣሉት። የብርቱካን ልጣጭ ማለት ነው። በሁለተኛ ደረጃ ሙዝ ራሱ በጣም አሪፍ ነው። ሙዝ ልጣችሁ በልታችሁ ስታበቁ ፊታችሁ ላይ በደንብ አድርጋችሁ እንደ ማሳጅ በማድረግ ፊታችሁ ልስልስ ያለ ቆንጆ ቆዳ እንዲኖራችሁ ያደርጋችኋልና ሙዝና ብርቱካን በምትበሉ ሰዓት እንዳልሆነ ነገር አትጣሉት። ጥቅም አለው። ሞር ብርቱካን በጣም ጥቅም አለው ማለት ነው። እንዲሁም ሙዝም ደግሞ እንትኑን በመጠቀም ሳትጥሉት ጣቶቻችሁን፣ ፊታችሁን በደንብ አድርጋችሁ ማሳጅ ብታደርጉበት፣ የእግራችሁን ጣቶች፣ ሰውነታችሁን ማሳጅ ብታደርጉበት በጣም ልስልስ ነው የሚያደርገው ቆዳ። እኔ በጣም ስለተጠቀምኩበት ነው። ብርቱካን ደግሞ አድርቃችሁ ያው እንዳልኳችሁ መጠቀም፣ እንዲሁም ደግሞ እንደዚሁም እንደሆነ በሻይ መልኩ ደግሞ አፍልታችሁ መጠቀም ትችላላችሁ ማለት ነው። ያው ሞክሩትና ትወዱታላችሁ ቤተሰቦቼ። እናም ያው ብዙ ጥቅም አለው፣ አትጣሉት ለማለት ያክል ነው። ተጠቀሙበት፣ ተዋቡበት ማለት ነው። በሁለተኛ ቪዲዮ ውስጥ የምንገናኝ። መልካም ቆይታ። እወዳችኋለሁ። በያላችሁ በሰላማችሁ ብዝት ይበል። ለሀገራችን እንደው አድርጉ። ሁላችሁም በየእምነታችሁ ሀገራችንን ሰላም ያድርግልን። አሁን ላይ ያው እንግዲህ ወደ ትግራይ አካባቢ ብዙ እናቶች በረሃብ በውሃ ጥም እየተሰቃዩ ነው የሚገኙት፣ አዛውንቶች፣ ወጣቶች እና ይሄ ሁሉ ያመጣብንም የሀገር ሰላም እጦት ነውና ሀገራችንን ሰላም ያደርግልን። የጦርነት መጨረሻው ያው ይሄው ነውና እናም ሀገራችንን ሰላም ያደርግልን። ዱአ አድርጉ። ሙስሊሙም ክርስቲያንም ሁሉም በየእምነቱ እላቸዋለሁ። ሌላውንም አካባቢ ሁሉንም ኢትዮጵያን ሰላም ያደርግልን፣ ሰላሟን ይመልስልን። ያው የጦርነት ትርፉ ያው እንደምንሰማው እንደምናየው ስለሆነ ሰላሙን ይመልስልን። አላስረዝምባችሁ። ወዳችኋለሁኝ። መልካም ቆይታ። ባይ ባይ።